ያ ሁሉ ታለፈ ታጋየት ብለ ሁሉም ባለበት ከፍቷል ስለዚህ አማራጭ የለንም ኃይል መሳብ አንችልም ወደ አድዋ ቢፈልግ ይግባ ጎንደር መጨረስ አለብን ደጀን መከላከል አለብን ወጫለም ማለፍ የለበትም ወጫለ ግንባር ወዘተ ተወስኖ ለብቻው የአድዋ ርብርብ ነበር ደርግ በኤርትራ በኩል አድዋ ላይ ጸረ ማጥቃት በከፈተበት በዚህ ወቅት ከፍተኛ መከላከል ተደርጎ በህዝብ ስራ ላይ የተሰማሩ ሐኪሞች እንዲሁም የአካባቢው ነዋሪ ከፍተኛ መስዋዕትነት ከፍለዋል። አሁን ዘመቻ ቴዎድሮስ ጎንደርና ጎጃምን እንዲሁም የምዕራብ ኢትዮጵያ አካባቢዎችን ከደርጎች አገዛዝ ነፃ ያወጣ አምቦ ከተማ አቅራቢያ ላይ ከትሟል። የደርግ ባለስልጣናትም ሙሉ በሙሉ ተስፋ እየቆረጡ ናቸው። ያ መሳሪያ የሚቻለውን ሁሉ አቀረብን። ያለምንም እንትን በጥቁር አፍሪካ ውስጥ ወደርና አቻ የሌለው ዘመናዊ መሳሪያ አቀረበ። ይሄንን በሰልፍ ትዕይንት አይታችሁታል። ልብ ልናቀርብ እንችላለን እንዴ? የሀገር ፍቅር ልናቀርብ እንችላለን እንዴ? ቁሳቁስ አይደለም። ወይም ከፍተን ልንጨምር እንችላለን እንዴ? ተቸገር ተፈተን ዘመቻ ቴዎድሮስ እዚህ አምቦ አካባቢ እስኪደርስ በደሴ ከምቦልቻ አቅጣጫ ያለው ዘመቻ አልተጀመረም። በእቅዱ መሰረት ይህ ግንባር ማጥቃት የሚጀምረው አሁን ነው። በዚህ ግንባር አንድ ትልቁ የደርግ ኃይል 605ኛ ኮር ሲሆን ሶስተኛው አብዮታዊ ሰራዊት በሚል አዲስ መንገድ ተደራጅቷል። በዚህ ግንባር አንዱና ትልቁ አቅጣጫ ደሴ ያለን ጠላት መደምሰስ ነው። ሌላኛው ትልቁ አቅጣጫ ደግሞ ጣርማ በርን አጥቅቶ መቆጣጠርና የደርግ ሰራዊት ወደ አዲስ አበባ እንዳይመለስ አድርጎ መደምሰስ። ሌላው አቅጣጫ ደግሞ ጭፍራ ባቲ በኮምቦልቻ አድርጎ ሶስተኛው አብዮታዊ ሰራዊትን መደምሰስ ነው። ለኛ ግዳጅ ተሰጥቶን የነበረው በጉጉፍት አርገን ዋናው መስመር ወደ ደሴ የሚያስገባውን በመያዝ ገራዶን አርገን ልክ ይሄ ከገራዶ ግራ አቅጣጫ ያለውን ወደ ጦሳ ያለውን የማጥቃት ነው የነበረው። በዚህ መካከል በዚህ ሁኔታ ነበር የቴዎድሮስ ክፍለ ጦር ወደዚህ ግዳጅ የተሰማራው። ምንድነው የነበረው የውጊያው አፈጻጸም? አንድ ሬጂመንት ከገራዶ ወደ ኩታበር የተዘረጋውን ኃይል መራኛ የምንለው ሬጂመንት ነበር እዛ ያለውን ኃይል የመታው። የዚህ መሪ አሁን ዋኛው የሚባል ልጅ ነው አለ ሌተና ኮሎኔል ነው። ሌላኛው ደግሞ ልክ በገራዶ አድርጎ መጀመሪያ ምሽግ ሰብሮ በገራዶ አድርጎ ወደ ጦሳ የሚወጣ ደግሞ መላኩ የምንለው ልጅ እሱ የሚመራው ነው። አሁን በህይወት አለ። በቀጥታ ወደ ጦሳ ነው የወጣው የገራዶ የነበረውን ኃይል እዛ ጠርጎ ማለት ነው። በእነዚህ መካከል ደግሞ መንገሻ የምንለው የሚመራው አድዋ የሚባል ሬጂመንት እሱም ሰንጥቆ ተመሳሳይ ጦሳን ወደ ቀኝ እየተወ በጀርባው የነበረውን ኃይል ነው መምታት የጀመረው። ሌላኛው መቅደላ የምንለው ሬጂመንት ደግሞ ከሀይቅ አቅጣጫ ከመዴ ጋር ተደርቦ በሀይቅ አቅጣጫ ነበር የገባው። ስቶፖል የምንለው ሁሉንም ሊደግፍ በሚችል የከባድ መሳሪያው ሬጂመንት ነው የነበረው። ሁሉንም ሊደግፍ በሚችል ውጋው በዚህ ነበረ የገራዶን ደሴን የመያዝ በእኛ ቀጠና የነበረው ማለት ነው። በጎናችን አጋዚ በስተቀኝ አለ። ከአጋዚ ቀጥሎ ደግሞ ሀውዜ አለ። በስተግራ በሀይቅ አቅጣጫ ወደ ጢጣ የሚያጠቃ ደግሞ ሜዳ ያለ። በዚህ መካከል ሆነን ነበር እዚያ የነበረውን ኃይል የመምታት እንቅስቃሴ የተደረገው። በውጋው ሂደት ላይ ውጋው በተለይ ከፍተኛ የነበረው መጀመሪያ እየተመታ ከሄደ በኋላ ከላይ ጦስ አካባቢ ነበር ወደ ሁሉም ኃይል ከባድ መሳሪያውን የሁሉም እዛ አካባቢ ነበር አሰባስቦ የነበረው። ግን በተደጋጋሚ ማጥቃት ከጥቅም ውጭ ሆነ።
ከዛ በኋላ እዛ ከተመታ በኋላ ብዙም ጥላት መቋቋም አልቻለም። በየአቅጣጫው ነው መመታት የጀመረው። በዚህ ነው እዚህ ላይ በሲመሩት የነበረው ጻርቃን አለ፣ በረከት አለ፣ ታደሰ ጋውና አለ። ያው በረከት በየጊዜው ከመጀመሪያው አሃዱ አንዱ ውጊያ አድርጎ ስለነበረ ያው ውጊያ እንዴት እንደተፈጸመ አስገምግሞ እንደገና ደግሞ በውጊያ ሂደትም ያው በቅርብ ርቀት በየጊዜው ይከታተልን ነበረ። በዘመቻው ልኝ የተደመሰሱ ወደ ራፍሪ ወደ 7 ክፍለ ጦር አካባቢ የሚሆኑ ኃይሎች ነበሩ። ደሴ አካባቢና ከደሴ ዙሪያውን ኮምቦልቻ ምናምንም ጨምሮ ከዛ በላይ ደግሞ ደብረሲና አካባቢ እዛ የነበረውን ከፍተኛ መሬት ይዞ ይሄ ሸዋሮቢትንም አካባቢ ይዞ የተቀመጠ የጠላት ኃይልም ነበር። ይሄ በአንድ ቀን ተጀምሮ የተወሰነ ኃይል በአፋር ቆላማ በረሃዎች በኩል ሄዶ ባቲን ከተቆጣጠረ በኋላ እንግዲህ የባቲ መቆጣጠር የደሴ ኃይል ወደ አሰብ ሊሸሽ የሚችልበትን እድል የሚዘጋ ሁኔታ የሚያመቻች ነው የነበረው። ይሄ ከተደረገ በኋላ ዋናውን ማጥቃት ከደቡብ ወሎ ከወረኢሉ በኩል በማድረግ እዛ የነበሩት 4 ክፍለ ጦሮች በ2 ቀን ውስጥ ተደመሰሱ። ይሄ የተደረገ ጎን ለጎን ደግሞ ወደ ደብረ ብርሃን መሸሻ የነበረው ሊሆን የሚችለውን ነገር ከመንገድ ከተዘጋ በኋላ ዋናውን የማጥቂያ አቅጣጫ ከመንዝ በኩል በማድረግ ደብረሲና አካባቢ ተሰባስበው የነበረውን የጠላት ኃይል ጎን ለጎን አብሮ የተደመሰሰበት ሁኔታ ነበር። ያ ከተደረገ በኋላ ሁለቱም ኃይሎች ከደብረሲና እስከ ደሴ የነበረውን የጠላት ኃይል ጠራርገው የተገናኙበትና ሙሉ አቅማቸውን ወደ ደብረ ብርሃን ፊት ያዞሩበት ሁኔታ ተፈጠረ። እንግዲህ በዚህ አካባቢ ዋናው የኛ መዳረሻ ነው ተብሎ ታስቦ የነበረው እና ለዚህም ፐርፐዝ ሰፋ ያለ የጠላት ኃይል ተከማችቶበት የነበረ ቦታ በዛ በ2 ቀን በተደረገው በዘመቻ ዋልልኝ ተደመሰሰ። ደሴ አካባቢ ግብረ ኃይል 3 ሀም ይባል ነበር። ደብረሲና አካባቢ 605ኛ ኮር ነበር። እነዚህ ሁለቱ ግዙፍ የጠላት ክምችቶች በዘመቻ ዋልልኝ ተደመሰሱ። እንግዲህ በደብረ ብርሃን መንገድ በኩል የሰዋሰ ቀዳሚ መምሪያና የሰዋሰ መምሪያና እሱ የያዛቸው በጣም ጥቂት ኃይሎች ካልሆነ በስተቀር ትርጉም ያለው የእኛን እንቅስቃሴ ወደ አዲስ አበባ ሊገታ የሚችል ኃይል የሌለበት ሁኔታ ተፈጠረ። በዚህ ግንባርም የኢህአዴግን ኃይል ደርግ ከቶሆኑ ሊቋቋሙ አልቻለም። ትንሽ ሲነካ ይፈርሳል። ይሄኔ የሚይዙት የሚጨብጡት ያጡት መንግስቱ ኃይለማርያም ወደ አዲስ አበባ ዩኒቨርሲቲ አምርተው ተማሪውን እሳት ውስጥ ለመጨመር ጥረት አድርገው ነበር። እያንዳንዱ ደቂቃና ሰከንድ በእያንዳንዱ ወገናችን ህይወት ላይ ይወስናል እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩይ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ። ንቀውናል፣ ደፍረውናል፣ ብታምኑም ባታምኑ በቁም ሞተናል። ውይይት ነው፣ ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ? ሁሉም ነገር ያበቃለት ይመስላል። ሸንጎም የሚያደርገው ጠፍቶታል። የሚሰነዘሩ ሐሳቦችም ከስካሁኑ የተለዩ ናቸው። የኢትዮጵያን ህዝብ 50 ሚሊዮን ህዝብ በደም ባህር ማግደው ዳስቆሰው በእርሰው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ህዝብ ለእሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለውም። ይህንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደ ሌሎች መሪዎች በዩሮፕ ውስጥ ላይ ይፈረጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ህዝብ አጋልጠው ይሞታሉ አልልም። 17 ዓመታችን ነው። ተኝተን አናቅም፣ ተደስተን አናቅም፣ ስቀን አናቅም። አልሞት ባይ ተጋዳይ እንዲሉ የደርግ የጦር መኮንኖች ደግሞ ድል በድል ሆነናል እያሉ ናቸው። አብዮታዊ ሰራዊታችን በአሁኑ ጊዜ ከጠላት ጋር በከፍተኛ ፊልሚያ ላይ ይገኛል፣ ግንባር በግንባር እና በሰሜን ሸዋ ጉጠኛው ወንበዴ አንዳንድ ቁልፍ መሬቶች ይዞ ይገኛል። አብዮታዊ ሰራዊታችንም ይህንን ወንበዴ ከዚህ ቀጣና ውስጥ ደምስሶ ለማስወጣት ከፍተኛ ጥረት እያደረገ ነው።
በአካባቢው አሁን በሰራዊታችን የበላይነት ነው ሁሉ ነገር ያለው በቁጥጥራችን ስር ነው። በሰሜን ሸዋ በሰራዊታችን ተጋድሎ ብዙ ቦታዎች ነፃ ወጥተዋል እና አሁንም ውጊያው እንደቀጠለ ነው። ጓድ ሜጀር ጄኔራል ረጋሳ የሶስተኛው አብዮታዊ ሰራዊታችን ዋና አዛዥ እንደመሆኑ መጠን በቅርብ ጊዜ የተካሄደ ፊልሚያ እንዳለና ውጤቱስ ምን እንደሆነ ቢገልጹልኝ። አዎ የኛ ፊልሚያ ሁል ቀን ነው። በየቀኑ ፊልሚያ አለ፣ በየቀኑ መዋደቅ አለ። ነገር ግን በቅርቡ በዚህ በመሃል ሜዳ በሞላሌ ግንባር አንድ መለስተኛ ውጊያ አድርገናል። በዚህ ውጊያ ወንበዴው ይዞት የነበረውን አንድ ቁልፍ መሬት አስለቅቀን አሁንም በዛ አካባቢ ሌላም አይነት ማጥቃት ለመሰንዘር እየተዘጋጀን ነው እና በዛ ግንባርም ነው በደሴ ግንባርም እንደዚሁ ሰርጎ ገቦቻችን እየገቡ መቺ ኃይሎቻችንም ወደ ውጫሌ ወደ ተንታ እየሰበሩ እየገቡ ከፍተኛ ጉዳት በወንበዴው ላይ አድርሰዋል። አሁንም እያደረሱ ናቸው። ኢህአዴግ በዘመቻ ዋለልኝ የሶስተኛው አብዮታዊ ሰራዊትን ሙሉ በሙሉ ደመሰሰ። ብዙ ሲሉ የነበሩት መንግስቱ ኃይለ ማርያም ከሀገር መውጣታቸው ተሰማ። የአያሌ ኢትዮጵያውያንን ሕይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ የታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረ ኪዳን ተክተው ይሰራል። በስትራቴጂክ ማጥቃቱ ጽንሰ ሐሳብ መሰረት አጠቃላይ ማጥቃቱ ሲከፈት የደርግ ሰራዊት ወደ አዲስ አበባ መሰባሰብ የለበትም። ሁሉም ኃይል ከአዲስ አበባ ውጪ መደምሰስ አለበት። በአጠቃላይ ስትራቴጂው ሲነደፍ ደግሞ በፋይናል ስትራቴጂክ ማጥቃቱ አዲስ አበባ መዋጋት የለብንም። ወደ አዲስ አበባ አንድም ኃይል መግባት የለበትም። ስለዚህ የደርግ ኃይል ምንም ይሁን ቢበዛም ምናምንም ባለበት ማለቅ አለበት። ወደ ውጊያ ሲመጣ ውጊያው ኃይል ሙሉ በሙሉ መደምሰስ አለበት። ሌላው ሊገባ የሚችል ደግሞ መዘጋት አለበት። ስለዚህ ስትራቴጂው ይሄ ነው የነበረው። ኦፍኮርስ ሌሎች እንትኖችም አሉ፣ ዋናው ግን ይሄ ነበረ። ከዚህ አንጻር አንዱ ሲቀድም እንዲመጣ ሌላው ይሳባል፣ አንዱ ይዘገያል። እንደዛ ብለን ነው ውጊያውን ሲካሄድ ነበረ እና በዚህ መንገድ ዋናውን ኃይል እየተደመሰሰ ነው የመጣው በያለበት ማለት ነው። ከዛ በላይ ደግሞ ሊገቡ የሚችሉ ኃይሎች ነበሩ። ደቡብ አካባቢ በባሌ በምናምን አካባቢ የነበረ ኃይል አለ። እንዳይገባ የግድ እነ ጌታቸው አሰፋ መሄድ ነበረባቸው ሊዘጉ ማለት ነው። በአሰብ ያለው ኃይል ይመጣል። እሱም እንዳይገባ እንዳይቀላቀል እነ ወድ ወረደ በዛ ሄደዋል። ከዛ ሶማሊያ ያለው ኃይል ደግሞ አለ ትልቁ ኦጋዴን ያለው ኃይል፣ ጅጅጋ ምናምን ያለው ኃይል፣ ሀረር ያለው ኃይል በሙሉ አለ። ይሄ እንዳይገባ ደግሞ እዚህ ይሄ ደብረ ታቦር ጣርማበር የያዘ ኃይል እዚህ ቦታ ከደረስን በኋላ ኃይል ስለሌለ እዚህ የግድ ቆርጦ ወደ እንትን መሄድ ነበረበት ማለት ነው። ወደ አዋሽ። ይሄ ዓላማው ከዛ እንዳይመጣ ነው። ይሄ ብቻ አይደለም የተደረገው። እዚህ ካለው ኃይላችን እንደገና ቆርጦም ደብረ ዘይት ያለው ትንሹ ኃይልም አዲስ አበባ መግባት የለበትም። አየር ኃይልም እዛ ነው ያለው። አየር ኃይልንም መቆጣጠር መቻል አለብን። ረብሻ ምንም መኖር የለበትም። አውሮፕላኖቹም ማምለጥ የለባቸውም በአንድ በኩል፣ በሌላ በኩል ህዝብን መደብደብም የለባቸው። ስለዚህ ሶስት ስምሪት ነው የተደረገው። አንዱ ኦልሬዲ ከዘመቻ ዋለልኝ ጋር በተያያዘ ጭፍራና ሚሊዮን ወደ ወረደ ማለት ነው፣ ጀነራል ታደሰ ወረደ። ሌላው በአንኮበር አድርጎ አዋሽ ከሀረር የሚመጣውን ኃይል የሚቆጣጠር ማለት ነው። ሌላው እንደገና አሉላ ክፍለ ጦር ማለት ነው። በዚህ በሰንዳፋ አድርጋ ደብረ ዘይት ዱኮም መያዝ ነው።
ያው ደቡብ ቅድም የገለጽኩልህ ነው። ስለዚህ ሙሉ በሙሉ ተከበዋል። የሚገባ ኃይልም የለም እንትን የሚያደርግም የለም። ስለዚህ አዲስ አበባ ያለ ከፍተኛ ውጊያ መግባት የሚቻልበት ሁኔታ ነው የፈጠር ነው ገና ከውጭ ማለት ነው በተደረጉ ውጊያዎች። ከዛ በኋላ በ19 ለሁላችን 3 አቅጣጫ ለሁላችን እንትን የተሰጠን እንግዲህ በሶስቱ አቅጣጫ ነው። አንዱ በአምቦ የመጣው በጅማ አቅጣጫ የመጣው ሀየለም የሚመራው ነው። ሌላው በእንትን በዚህ በኦሬዲ በደብረ ብርሃን አቅጣጫ ሰንዳፋ የሚገባው ነው። ጻድቃንም አለ ጀቤም አለ። ሌላው ይሄ በአዋሽ አድርጎ ደብረ ዘይት አድርጎ የሚገባው ኃይል ነው። እኔ የምመራው ነው ማለት ነው። የተሰጠን ግዳጅ አዲስ አበባ በነገራችን አላቃትም ነበር። እኔ በካርታ ነው ያወቅኩት። የተሰጠን ግዳጅ ሌሎች ያውቃሉ። እኔ ነኝ የማላውቁ እንጂ ሌሎቹ ያውቁ ነበር። ግን የሚያውቁ ሰዎችም ከኔ ጋር ነበሩ አዲስ አበባ። ከዛ በላይ ግን ካርታ ነው የነበረው እና ካርታ በመስጠትም ተባብረውናል ግለሰቦች ማለት ነው። እና የተሰጠን ግዳጅ ኪ ቦታዎችን እንድንይዝ ነው። ግልጽ መመሪያ ነው የተሰጠን። አንደኛ የምንይዛቸው ቦታዎች ተለይተው ሰጥተውናል። አሁን ለምሳሌ በደብረ ብርሃን በሰንዳፋ የሚገባው አንደኛ ኤርፖርትን መቆጣጠር ነው፣ ፕላስ ቤተ መንግስትን መቆጣጠር እንዲሁም መከላከያ ማለት ነው። በደብረ ዘይት የምንመጣው ያው ዱኮም ኦልሬዲ የተቆጣጠርን እንመጣለን። ዱኮም ከተቆጣጠርን በኋላ ማን ነው ጎፋ እንቆጣጠራለን። ሜክሲኮ እና አራተኛ ክፍለ ጦር። በጅማ መንገድ የሚመጣው ደግሞ ምድር ጦር እና ይሄ ፒያሳ ኢትዮጵያ ቴሌቪዥን ሬዲዮ ጣቢያ ምናምን ይሄ ነው የተሰጠን የየራሳችን ቦታ ማለት ነው። እዚህ ላይ የተሰጠን መመሪያዎች አሉ። ኢሚዲየትሊ አንደኛ ኤምባሲዎች መጠበቅ እንዳለብን በየአካባቢያችን ያለ ኤምባሲ መፈተሽ ሳይሆን መጠበቅ ግዴታችን እንደሆነ እዛው በመልእክት ተሰጥቶናል። የምንይዘው ቦታ ይሄ ነው። የምኖረን መደጋገፍም እዛው ተገልጾልናል፣ እርስ በርሳችን ማለት ነው። ሶስቱ አቅጣጫዎች ኤምባሲዎች መጠበቅ እንዳለብን ኤንድ መግባትም እንደሌለብን ኤምባሲዎችን መግባት እንደሌለብን በግልጽ ተቀምጦልናል። አሁን ከያቅጣጫው የመጣው የኢህአዴግ ሰራዊት አዲስ አበባን ቀለበት ውስጥ አስገባ። አዲስ አበባም ትልቅ ጭንቀት ውስጥ ወድቃለች። ሁሉም አዲስ አበባ በደም እንዳትታጠብ ፈጣሪውን መማፀን ጀምሯል። ማድረግ አንችልም። ነገ መስዋዕት ነው፣ ከነገ ወዲያ መስዋዕት ነው። መስዋዕት ከህዝብ ላይ ሆነን ከህዝብ ፊት መስዋዕት እንከፍላለን። ህዝቡም የእኛን ዕላማ ተከትሎ ይሄዳል። እኛ አሁን የኢዱን ሰራዊት ተጠናክሮ በመጣ ጊዜ እኛ ህዝብን ጥለን ከወጣን የእኛን ዕላማ ምን እንደሆነ ህዝቡ ሊያውቀው አይችልምና ግድን መስዋዕት እንከፍላለን። ደርግ ስናጠቃ የነበሩ ክፍለ ጦሮች በሁሉም ክፍለ ጦሮች ተመሳሳይ የሆነ ሚና ነበራቸው ማለት ነው። ከጥቅሉ ትዝታቸው የአመታት የትጥቅ ትግል ውጣ ውረድን ያስታወሱን የተወሰኑት ሴቶች ናቸው። ሌሎች ሺዎች እህቶቻችንም ለተመሳሳይ ዓላማ በተለያየ ግዳጅ ውጣ ውረዱን ተቋቁሞ ድልን አጎናጽፈውናል። የወቅቱ ትግል ብረት ማንሳትን ግድ በማለቱ ምክንያት ጀግኖች ህይወት ገብረውና ቆስለው ተውተውታል። ያሁኑ መድረክስ ለአዲሲቷ ኢትዮጵያ ግንባታ እጅ ለእጅ ተያይዞ በሰላማዊ መንገድ መፋለም ይሆናል መልሱ። ፍሬውን ማየትም ተጀምሯል። ሁለንተናዊ ጥቅምን በአስተማማኝ መልኩ ለማስጠበቅ ጉዞ ወደፊት እንጂ
ከቶም ወደ ኋላ አይሆንም። ፍቅራችሁ ሞትን ድል ነሳ። እንዳያልኩት የለም ያ ሁሉ ታለፈ ታጋየ ሕዝብ ልጅ በደሙ በላቡ ያ ደም ያ እምባ ደም ደም እምባ ያ የናንተ አስኳል የልባችሁ ፍራጭ ያ የናንተ ንጥረት ያጥንታችሁ ቅላጭ ያ የናንተ ፍሰት የቅስማችሁ ምጣጭ አንጀታችሁን ጠምዝዘው የያችሁን ያስማጡት አስኳላችሁን ፈጥፍጠው ጣር ሲቃችሁን የጨመቁት ያ ፍሰት ያ ጅረት ቃል ነውና ጥንተ ኪዳን ጥንተ ዕጣ የሰው ልጅ ኀጢአት መከራ በሰው ልጅ እልፈት ሊነጣ እንደሱ ራሱን ሊሰጥ በኀጣን እጅ ሊቀላ እንደ ራሱ ቃል ሆነና ያንን ደም ዝናብ ያንንም ባያን ጅረት እነሱማ ዘነቡት እነሱማ ጎረፉት የህዳር ዝናብ የዳገት ጎርፍ ሊያኮኑት ሊያደርጉት ማዕታቸውን ሊያወርዱበት ቅጣታቸውን ሊቀጡበት ሰብሉን ሰላሙን ሊነሱ ተስፋውን ደለል ሊያለብሱ ትልሙን ጠራርገው ሊያጨቁ ህልም ራእዩን ሊያዳፍኑ እጣውን ጉድጓድ ሊቀብሩ አዝመራውን ደጅ ሊያስቀሩ ከርሞውን ሊጨነግፉ ዘሩን ከማሳ ሊያጠፉ እነሱማ ዘነቡት እነሱማ ጎረፉ ምድሪቱን በደም ዶፍ ናጧት በደም አረፋ ደፈቋት በልብ ፍራጭ ለወሷት በእንባ ጮሮቃ ቦኳት ባጥንት ቅላጭ ነቀሏት እነሱማ ፈሰሱ እነሱማ አኳረዱ ለሰይጣን ኃይለ ንግሳቸው ለግዚያ መንበራቸው ሰው እርኩስ ጭዳቸውን ጨዱ መንታ ስለታቸውን ከነዱ ጨቅላ ርግብግቢቱን ፈጥፍጠው ወላድ ግጡቷን ቀደዱ ለጋዋ ጥንቱን አነደዱ ሰማያዊውን ውል ኪዳነ ቃሉን የካዱ ሰይጣን ጭዳቸውን ጨዱ አርያ ፍጥረቱን ሊያዋርዱ ጥንተ ኦሪትን ቅድመ ትንቢቱን ሊንዱ እውነት ሕይወትን ሊያረግሱ እምነት ተስፋውን ሊያፈርሱ አፈሰሱ እናንተ ጽናት የፍቅሩ አርማ የጽድቅ ወይኑ ሐረግ የሰማዩ እውነት ፈርጦች የኪዳን ቃሉ ወለባ የአሕዛብ ድህኖት መሥዋዕት የአሕዛብ መብራት ሻማ እናንተማ ፈሰሳችሁ እናንተማ ቀለጣችሁ የሰማያዊው ልጆች ዋጃችሁ ለሕዝቦች ንጣት ጠቁራችሁ ለጽድቀት ተቀበራችሁ ለአሕዛብ መብራት ጦፋችሁ ነደዳችሁ እንደ ህዳር ዝናብ ያዶፉት እንደ ዳገት ጎርፍ ያንቧችሁት ቀሊል ደማችሁ በለገ እንደ ዮርዳኖስ ጠመቀ እነሆ ማሳው ታደገ ቡቃያ አዝመራው ፈገገ እምባ ጨምቃችሁ አፈካ ወይን ሐረጋችሁ ጸደቀ ቅስመ ወዛችሁ ፈነጠቀ እንደ እምቧይ ያፈጠረጡት እንዳልማዝ አብረቀረቀ እነሆ መቅረዛችሁ ጋመ ጎህ ቀደደ ፈለቀቀ አነጋ ነጋ ቀን ሆነ አድማሳት ወገገ መንገዳችሁ በራ ተንበለበለ ደመቀ አቤቱን ፍቅር አቤቱን የሰው ልጅ በሰው ታደገ አበሳ ፍዳው ከሰመ ይኸው በእናንተ ተሰረየ ኀጢአቱ በደም ታጠበ አሕዛብ በደማችሁ ነጻ በእንባወዛችሁ ቀለመ ይኸዋ ቃል አበበ መቃብራችሁ ለመለመ ያ ደም ያ ጅረት ያ ወራጅ ያ የናንተ ጭምቀት ያስኳላችሁ ፍራጭ ያ የናንተ ንጥረት ያጥንታችሁ ቅላጭ የቅስማችሁ ምጣጭ አጠባ ንጋት ለኮሰ ገለጸ ጽልመት ገሰሰ ሕያው ሕይወት ጸነሰ ሰላም ነፈሰ
እናንተ የፈሰሳችሁ፣ እናንተ የተዘራችሁ፣ እናንተ የምህረት ጧፎች፣ እናንተ የጽድቅ አዝመራ ፍቅራችሁ ሞትን ድል ነሳ። ሰማዕታት ያው ሆናችሁ ነዳችሁ ቀልጣችሁ በራ። አጽመ ተክላችሁ አበበ መቃብራችሁ አፈራ። ኤሎሄ ፍቅር ኤሎሄ ፍቁራን ፍቅራችሁ ጠራ። አዎን ፍቅራችሁ ተዘራ ከሰይጣን መዳፍ አላቆ ከሕገ ግዛት ታድጎ ወለደን ዳግም ወለደን በፍቅር ኪዳን አደሰን። አይ በገሬዎች ግንባር ቀደም ጀግኖች በትግል ተሰው